እነዚህ ሄድላይቶች ምንም አያሳዩም። ማታ ላይ እንደዚህ በነዳ ይሻለኛል። upgrading my car part 5 እና እየሰማሁ ነበር። ተታጥባለች። ይሄኛውን የሄድላይት ሬስቶሬሽን ኪት እንጠቀማለን። ኪት ውስጥ ይሄ ያለው አንድ መያዣ፣ 6 ብርጭቆ ወረቀት ከነግሬታቸው፣ አንድ በፍ ማድረጊያ፣ ዩቪ ፕሮቴክሽን ቅባት፣ ማስኪንግ ቴፕ ይሄ የሚመጣል መሰለኝ እና ዋናው ፖሊሽንግ ፔስት እና ከነ ማኑዋል ነው የሚመጣው። እና here's a good tip አየር እንደዚህ ከወሰደባችሁ እርጩ ትንሽ አነቃነቃል። መጀመሪያ ውሃ እንረጫለን። ከዛ በ800 ግሬት እንመታዋል። አሁን በ1200 እንመታዋለን። አሁን በ2000 አንዴ ከመታነው በኋላ በውሃ ይታጠባል። እየተመለሰ ነው እንደዚህ። አሁን one more step ይቀራል። እንደዚህ ይመስላል። አሁን ፖሊሽ እናደርገዋለን። ገመታችሁ አድርጉ። ዩቪ ፕሮቴክሽን መቀባት ብቻ ነው የቀረው። ከልፋታችን በኋላ እንደዚህ ሆነ። በጣም ያምራል። ልክ ዲፍረንስ አሁን ይሄና ይሄ አይገናኙም። አሁን በዚህ ያደረግነው ፕሮሰስ ይሄን እናደርገዋለን። በመጨረሻ አልቃለች። let's see the result። ሁለቱም አልቀዋል። አሁን 2 ሰዓት ኪዩር እንዲያደርግ እንጠብቃለን። በዚህ ሰዓት ፀሐይ መቼም እንዳይነካው አልበዛ ዩቪ ፕሮቴክሽኑ ይጠፋል። አሁን it's been 24 hours ቼክ እናድርገው። ኪዩር አድርጎ ጨርሷል። ትንሽ ቆሻሻል። አሁን ግን ዩቪ ፕሮቴክሽኑ በደንብ ኪዩር ስላደረገ አሁን ማጠብ እንችላለን። በጣም ክሊር ነው፣ ደስ ይላል።